የዘንድሮ የዓለም ዋንጫ አሸናፊ ማን እንደሆነ አላህ አሳውቆኛል። አርጀንቲናም አይደለችም፣ ፖርቹጋልም አይደለችም። ይህንን ያርለም ያልኩት ሀቢቤ ሀጂን ያሉት። እስኪ ማን አሸናፊ እንደሆነ ይንገሩን፣ አድምጣቸው እስኪ። ሰላም አለይኩም። የዓለምን ዋንጫ ማን እንደሚበላ አላህ Subhanahu Wa Ta'ala ቀድሞ ነግሮኛል፣ አሳውቆኛል። እናንተ እንደባለፈው ዓመት አርጀንቲና ይበላል ብላችሁ ልታስቡ ትችላላችሁ። ፈረንሳይ ይበላል ብላችሁ ልትገምቱ ትችላላችሁ። የክርስቲያኑ ወዳጆች ፖርቹጋል ቢበላ ብላችሁ ትመኛላችሁ። እነዚህ ሁሉም አይበሉትም ማለት ነው። አላህ Subhanahu Wa Ta'ala ማን እንደሚበላ የዓለምን ዋንጫ ሲነግረን ምን ይላል? የውመል ቂያማ የሰዎች የሥራ ውጤታቸው በሚሰጥባቸው ቀን ፈመን ዙሕዚሐ ዐኒ ናሪ ወኡድኺለል ጀነ ከሳት የተራቀ የሆነ ሰውና ጀነት የገባ ፈቀድ ፋዝ በርግጥ እድለኛ ሆኗል፣ ስኬታማ ሆኗል፣ የዓለምን ዋንጫ በልቷል። ይሄ ሰው ነው የዓለምን ዋንጫ የበላው። የውመል ቂያማ ከእሳት ርቆ ጀነት የገባ ሰው ማለት ነው። ምክንያቱም ጀነት ዓለም ከሚለው ውስጥ ትገባለች። ከአላህ Subhanahu Wa Ta'ala ውጭ ያለ ነገር በአጠቃላይ ዓለም ይባላል ማለት ነው። ወመል ሐያቱ ዱንያ እቺ ቅርቢቷ ዓለም ዱንያ አይደለችም ኢላ መታዑል ጉሩር ትንሽን መጣቀሚያና መሸንገያ እንጂ ሌላ አይደለችም ይለናል ማለት ነው። የዓለም ዋንጫ የሚበላው እንደነገርኳችሁ ከእሳት ርቆ ጀነት የገባ ሰው ነው ማለት ነው። ይሄ አሁን እየተጫወቱት ያለው ጨዋታ ይሄ ምንድነው? አላህ ኢላ መታዑል ጉሩር ትንሽ መጣቀሚያና መሸንገያ ነው ያለው ማለት ነው። የዓለምን ወርቅ በአጠቃላይ አይደለም ይሄ 4 ኪሎ 5 ኪሎ የማይበልጥ ወርቅ ይቀርና የዓለምን ወርቅ ባንድ ጠፍጥፋችሁ ብትሰሩት የዓለም ዋንጫ ሊሆን አይችልም ማለት ነው። አላህ መታዕ ካለው ትንሽ መጣቀሚያ ካለው ሊሆን ይችላል፣ መሸንገያ ካለው ሊሆን ይችላል ማለት ነው። ትክክለኛውን የዓለም ዋንጫ የሚበሉት እነማን ናቸው? ከእሳት ርቀው ጀነትን የገቡ ሰዎች ናቸው ማለት ነው። ሰላም አለይኩም። እነ ሜሲ እነ ሮናልዶ ይሄ ዳዋ ተተርጉሞ ከደረሳቸው አሸናፊ በታወቀ ውድድር ላይ አንጫወትም ብለው እንዳያቋርጡት ትላለህ። ለማንኛውም ዳዋ በኳስ ተከሽኖ ማለት ይሄ ነው። እጅግ በጣም ነው የተመቸኝ። በቀደም እንግዲህ አርጀንቲና ትበለዋለች ወይም ተብሎ ያልኳችሁን ትችዋለሁ። እንዲሁም ደግሞ ቀጣይ ዓመት አርሰናል ቻምፒዮንስ ሊግም ፕሪሚየር ሊግም ይበላል ምናምን ብዬ ያልኩትን ነገር ትችዋለሁ። እኔስ በጣም ተመችቶኛል ማለት ነው። ምድሬማ የማትገመቱን የሚለው ትሬንድ በዳዋው ዘርፍ ይሄ ሆኗል ማለት ነው። በማይገመት መልኩ በማይገመት አንግል ዳዋውን በሚገባው አስተላልፎታል ብዬ ነው ማስበው ሀጂ ማለት ነው። ኤኒዌይስ የዘንድሮ የዓለም ዋንጫ አሸናፊ እንግዲህ አላህ አሳውቆታል። በነገራችሁ መሰረት ነው፣ እኔም ተቀብያለሁ። ሰላም አለይኩም። ወደ እስከ መጨረሻ ለሳታይ እዛ ኮሜንት ጽፌ የወጣው ሰውዬ እስከ መጨረሻ ለማየት ሞክር፣ ሌላ ግን ያገለግልሃለሽ። ኤኒዌይስ ሰላም አለይኩም፣ ይመቻች።